ታሪኩ የሚጀምረው በቱርክ ውስጥ በሚገኝ አንድ ትልቅ ግርማ ሞገስ ባለው ቪላ ውስጥ ነው። እዚህ ቪላ ውስጥ ኡማይ የተባለች ታታሪና የዋህ እናት ለባሏ ለአፋን ያላትን ፍቅር ለመግለጽ የጋብቻ በዓላቸውን ምክንያት በማድረግ በገዛ እጆቿ ምግብ ስታዘጋጅ እንመለከታለን። አፋን በጣም ሀብታምና በንግዱ ዓለም ስመጥር ቢሆንም በቤት ውስጥ ግን ጨካኝና ራስ ወዳድ ሰው ነበረ። በዚህ ቤት ውስጥ የኡማይ አክስት ልጅ የሆነችው በስማ አብራት ትኖራለች። በስማ እርጉዝ ስትሆን ፍቅረኛ የክዶኝ ጥሎኝ ስለሄደ የምገባበት አጥቼ ነው በሚል ሰበብ በአፋን ጥበቃ ስር ትኖራለች። ኡማይ ግን ይህቺ ሴት የገዛ ህይወቷን የምታፈርስ እባብ መሆኗን አልጠረጠረችም ነበረ። ምሽት ላይ አፋን ወደ ቤት ሲመለስ ሰክሮና የጋብቻ በዓሉን ፈጽሞ ረስቶት ስለነበረ ኡማይ ስታስታውሰው በመጀመሪያ ቢሸማቀቅም በኋላ ግን ስራ በዝቶብኝ ስጦታሽን ለመግዛት አልቻልኩም የሚል የውሸት ምክንያት ይደረድራል። በዚህ መሃል የኡማይና የአፋን ልጅ የሆነው መሊክ ታሪኩ ላይ ትልቅ ቦታ ይይዛል። ህፃኑ መሊክ በኦቲዝም የተጠቃ በመሆኑ አፋን እንደ ውርደት ይቆጥረዋል። ስሜን የሚያስቀጥል ወራሽ የለኝም በሚል ልጁን ይጠለዋል። የአፋን እናት የኡማይ አማት ደግሞ ከጀርባ ሆነው ሴራውን የሚገምዱ ዋነኛ ሴት ናቸው። ከዚህ በኋላ በስማ በወለደች ጊዜ ቤቱ በደስታ ይሞላል። አፋንና እናቱ ለበስማ ልጅ ያላቸው የተለየ ፍቅር ኡማይን ግራ ያጋባታል። በመጨረሻ አማቷ ኡማይን ጠርታ ልብ ሰባሪውን ሚስጥር ትነግራታለች። ይህ ህፃን የባለቤትሽ የአፋን ልጅ ነው። ያንቺ ሁለተኛ ልጅ ህመምተኛ ስለሆነና እድሜሽ ከ30 በላይ ስለሆነ ለቤተሰባችን ጤናማ ወራሽ ለማግኘት አፋን በስማን እንዲያስረግዝ አድርገናል በማለት ትነግራታለች። ይሄኔ ኡማይ ዓለሙ በላዋ ላይ የተደፋ ያህል ይሰማታል። ክህደቱ ከአፋን ብቻ ሳይሆን ከመላው ቤተሰቡ መሆኑን ስታውቅ ፍቺ ትጠይቃለች። ፍቺ መጠየቋ ግን አፋንን በጣም ያስቆጠዋል። ኡማይና ልጆቿን በአንድ ክፍል ውስጥ ዘግቶ በማሰር ይደበድባቸዋል። ይህን ነገር ደግመሽ ከሞከርሽ እገልሻለሁ በማለትም ዝቶ ያጎቱ ልጅ በሩ ላይ ዘብ እንዲቆም ያደርገዋል። ኡማይ ሌሊቱን ሙሉ ስትሰቃይ ታድራለች። አፋን ሁልጊዜ ሰክሮ እየመጣ እንደሚደበድባትና ለልጁ ለመሊክ ካለው ጥላቻ የተነሳ ልጁ ቢሞት ይሻለኛል እንደሚል እያሰበች ታለቅሳለች። በማግስቱ ጠዋት በሩ ላይ ዘብ የቆመው የአፋን ያጎት ልጅ በድርጊቱ ተጸጽቶ ኡማይን ለመርዳት ይወስናል። እሱን ጭንቅላቱን መታ እንደጣለችው አስመስላ እሷ ግን ልጆቿን ይዛ እንድታመልጥ የሚል ሐሳብ ያቀርባል። ኡማይ ይህ የመጨረሻ ዕድሏ መሆኑን ተረድታ ከልጆቿ ጋር ከዚያ ሲኦል ኑሮ ለመውጣት ትዘጋጃለች። ኡማይ በታላቅ ድፍረት የአፋንን ዘመድ መታው በመጣል ከልጆቿ ጋር ወደ ባቡር ጣቢያ ታመልጣለች። ዓላማዋ ወደ እህቷ ሶና ቤት መሄድ ነበረ። ነገር ግን አፋን በቀላሉ እጅ የሚሰሰው አልነበረም። በስልጣኑና በገንዘቡ ተጠቅሞ ባቡሩን እንዲቆም ያደርገዋል። ኡማይ ልጆቿን ይዛ በጨለማ ውስጥ ትደበቃለች። አፋን አካባቢውን ሲያሰስ ልጁ መሊክ ልዩ ትኩረት ስለሚሻ ኡማይ ያለሷ መኖር እንደማይችል በማሰብ ሊያስገድዳት ይሞክራል። ይሁን እንጂ ኡማይ በብልሃት አመልጣ የእህቷ ሶና ቤት ትደርሳለች። ሶና ባሏ ከሞተ ረጅም ዓመታት ቢቆጠሩ ሞቱን አምና ለመቀበል ፈቃደኛ አይደለችም። አንድ ቀን ተመልሶ ይመጣል በሚል ተስፋ የምትኖር በመሆኗ የአካባቢው ሰው ሁሉ አብዳለች ይሏታል። ሶና ኡማይን ስታይ በደስታ ትቀበላታለች። ምክንያቱም ኡማይ ገና በልጅነቷ አፋን እንድታገባ የተገፋፋችው በሶና ምክንያት እንደሆነ በማሰቧ ሁልጊዜ የህሊና ጸጸት ነበረባት። በሌላ በኩል የሶና ልጅ ሙራት ግን እንደ እናቷ አይደለም። አፋን በየወሩ የሚልክላቸውን ገንዘብ ስለለመደ ኡማይ ከባሏ መኮብለሏ የገቢ ምንጩን እንዳያቋርጥበት በማሰብ በክፋት ይመለከታታል። እናቱንም አብዳለች እያለ ያናድዳታል። ኡማይ በእህቷ ቤት ያለውን አለመግባባት ስትረዳ ወደ ድሮ የአባቷ ቤት ለመሄድ ትወስናለች። እዛም የአባቷን የቆየ የአይብ ፋብሪካ ስራ አስጀምራ ራሷን ለመቻል ታቅዳለች። ነገር ግን ቤት ውስጥ የጠበቃት ነገር እጅግ አስደንጋጭ ነበረ። ቤት ውስጥ ክንዱ ላይ የቆሰለ ሽጉጥ የታጠቀ ጆር የተባለ እንግዳ ሰው ታገኛለች። ጆር ከአርሜኒያ ድንበር ጥሶ ከጓደኞቹ ጋር የኮበለለ ሰው ሲሆን ቤቱ ባዶ መስሎ ተሸሽጎበት ነበረ። ኡማይና ልጇን በሽጉጡ እያስፈራራ ድምጽ ካሰማሽ እገልሻለሁ፣ ፖሊሶች በየቦታ እየፈለጉኝ ስለሆነ እዚህ መደበቅ አለብኝ በማለት ያስፈራራታል። ኡማይ ለራሷና ለልጇ ደህንነት ስትል ምንም እንኳን ጆር ወንጀለኛ ቢመስልም አብረው ለመኖር ትገደዳለች። አሁን ኡማይ በአንድ በኩል ጨካኝ ባሏ አፋን፣ በሌላ በኩል ደግሞ ሽጉጥ የታጠቀው እንግዳ ጆር መሃል ላይ ትገኛለች። ጆር በቤት ውስጥ ተሸሽጎ እያለ በትዝታ ወደ ኋላ ይመለሳል። ትናንት ምሽት ከፖሊሶች ሲያመልጥ በድንጋይ ጀርባ ተደብቆ የነበረበትን ቅጽበት ያስታውሳል። በእጁ የሴት ፎቶ ይዟል። እሷም ሚስቱ ነበረች። በሚያሳዝን ሁኔታ ሚስቱ ልጃቸውን ሳትወልድ ሕይወቷ ማለፉን እንረዳለን። ጆር ከፖሊሶች ለማምለጥ ወደ ባህር ውስጥ ሲዘል ፖሊሶች በከፈቱት ተኩስ ክንዱ ላይ ቆስሎ ይህንን ቁስልና የደረሰበትን መከራ ለኡማይ ያለውን አደገኝነት ቢጨምረው በውስጡ ግን ትልቅ ሐዘን የያዘ ሰው መሆኑን ያሳያል። በማግስቱ ጠዋት ኡማይ በበር መንኳኳት ድምጽ ትቀሰቀሳለች። እህቷ ሶና ቁርስ ይዛላት መጣለች። ኡማይ ሶናን በደስታ ብትቀበላትም ጆር ከበሩ ጀርባ ሆኖ ልጇን ሽጉጥ ደቅኖባት ስለነበረ
ሶና ወደ ውስጥ እንዳትገባ ትከለክላታለች። ሶና ምንም ሳታውቅ ቁርሱን ሰጥታት ትመለሳለች። በዚህም ለጊዜው አደጋው ያልፋል። ፖሊሶች አካባቢውን ሲያሰሱ ሶናን ያገኟታል። ሶናም እህቷ አዲስ እንደመጣችና እሷን እንዲጠይቋት በማለት ወደ ኡማይ ቤት ትልካቸዋለች። ጆር ፖሊሶቹን ሳይ ኡማይና ልጇን ያስፈራራቸዋል። እኔ እዚህ እንዳለው ለፖሊስ ከተናገርሽ እናትሽን እገላታለሁ በማለት ያስጠነቅቃታል። ከዚህ በኋላ ፖሊሶቹ ቤቱን ሲፈትሹ የኡማይ ልጅ በፍርሃት ተውጣ ነበረ። መርማሪው ፖሊስ የልጅቷን ሁኔታ አይቶ ይጠራጠራል። ለምንድን ነው የምትፈራው? የሚያስፈራራችሁ ሰው አለ ብሎ ኡማይን ይጠይቃታል። ኡማይ ግን ጆርጅ እንዳይገላቸው በመፍራት ልጄ ፖሊስ ስታይ ትደነግጣለች እንጂ ማንም የለም በማለት ተዋሻለች። መርማሪው ንግግሯን ባያምንም ለጊዜው ግን ቤቱን ለቆ ይወጣል። ፖሊሶቹ እንደወጡ ጆር ለኡማይ እንዲህ ይላታል። ፖሊሶቹ ተመልሰው መምጣታቸው አይቀርም። ለአንቺ ችግር መሆንም አልፈልግም። ስለዚህ ቤቱን ለቅቄ እሄዳለሁ። ጆር የኡማይን ደህንነት በማሰብ ሊሄድ ሲል በድንገት የአፋን ስልክ ይጮሃል። አፋን በስልክ ደውሎ ኡማይ ለልጇ መሊክ ያላትን ደካማ ጎን ይጠቀማል። ልጅሽ መሊክ አንቺን እየፈለገ ነው፣ ካልመጣሽ ዋጋ ትከፍያለሽ በሚል ዛቻና ማባበያ ኡማይን ወደ ቪላው እንድትመለስ ለሳምናት ይሞክራል። ኡማይ ይሄኔ በከፍተኛ ጭንቀት ውስጥ ትወድቃለች። አፋን ልጁን መሊክን በማስፈራራትና የተወሰኑ ቃላትን እንዲናገር በማድረግ ኡማይን ለማሳመን ቢሞክርም ሳይሳካለት ይቀራል። በዚህ የተበሳጨው አፋን በልጁ ላይ ይጮሃል። ከእንግዲህ ወደ እኔ ካልተመለሽ ልጅሽን አታዩም በማለት ኡማይን በልጇም ያስፈራራታል። ኡማይ በዚህ ሰዓት ተስፋ ትቆርጣለች። ቤት ውስጥ በጆር ተገዳ መታሰሯ ልጇን እንዳታድን እንዳገዳት በማሰብ ጆርን ተወቅሷለች። ጆር የጥፋተኝነት ስሜት ቢሰማውም ለራሱ ደህንነት ሲል ቤቱን ለቆ እንደሚሄድና እሷም ልጇን ማዳን እንደምትችል ነግሯት በሌሊት ይሰወራል። በማግስቱ ጠዋት ኡማይ በሩ ሲንኳኳ ስትከፍት የሚጠብቃት ትልቅ ግርምት ነበረ። ልጇ መሊክ በሩ ላይ ቆሟል። መሊክ ሲናገር አንድ ትልቅ ሰው ከአባቱ ቤት ሰርቆ እንዳመጣውና ወደ እናቱ ወስደሃለው እንዳለው ይነግራታል። ኡማይ ያ ትልቅ ሰው ጆር መሆኑን ትረዳለች። ጆር ራሱን ለአደጋ አጋልጦ ልጇን እንዳመጣላት ስታውቅ ልቧ ይነካል። ልታመሰግነው ብትፈልግም በአካባቢው ግን የለም። ነገር ግን ትንሽ ራቅ ብላ ስትመለከት ጆር መሬት ላይ ወድቆ ታገኘዋለች። ጆር በደረሰበት የጥይት ቁስልና በከፍተኛ ትኩሳት ምክንያት ራሱን ስቶ ነበረ። ኡማይም በፍጥነት ወደ ቤት አስገብታው መንከባከብ ትጀምራለች። ቁስሉ ኢንፌክሽን መሆኑን ስለጀመረ ወደ ሆስፒታል በሄድ ፖሊሶች እንደሚይዙ ስለምታውቅ በቤቷ ውስጥ ሆና ለተከታታይ ቀናት በታማኝነት ታከመዋለች። ጆር ቀስ በቀስ ማገገም ይጀምራል። ኡማይ ለጆር መድኃኒት ለመግዛት ወደ ፋርማሲ ትሄዳለች። እዚያም በጣም አስቸጋሪና ወረኛ የሆነው ጎረቤታቸውን ታገኘዋለች። ጎረቤቱ መድኃኒቱን ለማን ነው ከባልሽ ተፋተሽ የለ ወይ እያለ በግል ህይወቷ ጠልቃ በመግባት ያዋርዳታል። ኡማይ ግን ልጆቼ ባሉበት እንዲህ አይነት ወሬ አታውራ በማለት ባጭሩ ትመልስለታለች። በዚሁ ቅስፈት ኡማይን ሲከተላት የነበረው ፖሊስ ፋርማሲ ውስጥ ያገኛታል። ኡማይ የምትገዛውን መድኃኒት አይቶ ይጠረጥራታል። ኡማይ ግን ለራሴና ለጎረቤቶቼ ነው በማለት በድፍረት ትዋሻለች። ወደ ቤት ስትመለስ የጆር ጤንነት ተሻሽሎ ነበረ። ጆር ገላውን ለመታጠብ ወደ መታጠቢያ ቤት ይገባል። ኡማይ ከፖሊሱና ከጎረቤቶቹ አይን ብታመልጥም ጆር በቤቷ ውስጥ መኖሩ ሌላ ትልቅ አደጋ ሊያመጣባት እንደሚችል እየተሰማን ነበረ። ጆር ገላውን ታጥቦ ልብሱን ሲቀይር ሶና በድንገት ቤት ውስጥ ታገኘዋለች። ጆር በብልሃት ራሱን እንደ ሰራተኛ አስተዋውቆ ኡማይ በአይብ ፋብሪካ ውስጥ እንዲሰራ እንደቀጠረችው ይነግራታል። ሶና ግን ይህንን በቀላሉ አላመነችም ነበረ። ይሁን እንጂ በኋላ ላይ ሁኔታውን ሲገፋፏት ሶና አንድ ትልቅ ውሸት ትፈጥራለች። ጆር የጠፋውና ሞቴ የተባለው ባለቤቷ እንደሆነ ትውስታውንም አጥቶ ቆይቶ አሁን እንደተመለሰ ለአካባቢው ሰው ትናገራለች። ይህንን ያደረገችው ጆርን ከፖሊስ ለመከላከል ቢሆንም ነገሩን ግን ይበልጥ አወሳስበዋለች። በሌላ በኩል አፋን ልጁን በማጣቱ በጣም ተቆጥቶ ኡማይ ወዳለችበት ቤት ይመጣል። እዚያም ጆርን ሲያገኘው ከዚህ ሰው ጋር እየከዳሽኝ ነው በማለት ኡማይን ይሰድባታል። በዚህ የተበሳጨው ጆር አፋንንና አብሮት የመጡትን ጥበቃዎችን ብቻውን ሆኖ በጣም ይደበድባቸዋል። አፋን በጆር ጥንካሬ ቢደነግጥም በቀልን ግን በውስጡ ይቋጥራል። ከዚህ በኋላ የሶና ልጅ ሙራት ጆር አባቱ መሆኑን ፈጽሞ ስላላመነ አባቴማ በመኪና አደጋ ተቃጥሎ መሞቱን ፖሊሶች አረጋግጠዋል በማለት እናቱን ይቃወማታል። ሙራት ለአፋን ያለውን ታማኝነት ይመርጣል። ምክንያቱም አፋን ገንዘብ ይሰጠዋል፣ ደግሞም እንደ አባቱ ያየዋል። ሙራት የቤቱን ሚስጥር ሁሉ ለአፋን አሳልፎ መስጠት ይጀምራል። አፋን ለሙራት የአባትነት ፍቅር የሚሰጥ መስሎ ቢታይም ዓላማው ግን ኡማይና ጆርጅን ለማጥፋት መረጃ ማግኘት ብቻ ነበረ። ምንም እንኳን ሶና ባለቤት የተመለሰ ብትልም የጆርጅና በከተማው እየተናፈሰ መምጣቱ ፖሊሶቹን መንቃት ይጀምራል። ጆር አሁን በሁለት አጣብቂኝ ውስጥ ነው ያለው። በአንድ በኩል የአፋን በቀል፣ በሌላ በኩል ደግሞ እውነተኛ ማንነቱ በፖሊስ እንዳይታወቅ ስጋት ላይ ወድቋል። ኡማይ ደግሞ በእህቷ ውሸትና በልጇ ደህንነት መሃል ሆና ትጨነቃለች። ሙራት ጆር አባቱ መሆኑን ፈጽሞ ስላላመነ ለፖሊስ ጥቆማ ይሰጣል። የሰው የሞተውን አባቴ ማንነት እየተጠቀመ ነው፣ ምናልባትም ድንበር ጥሶ የገባ ወንጀለኛ ሊሆን ይችላል በማለት ያስይዘዋል።
ጆር በፖሊስ ቁጥጥር ስር ይውላል። በዚህ ጊዜ ሶና ጆርን ለማዳን ስትል ወደ ካዚም ወደ ተባለ ታዋቂ የሰነድ አጭበርባሪ ጋር ትሄዳለች። መኪናዋንና ወርቋን ሰጥታ ጆር የጠፋ ባሏ መሆኗን የሚያረጋግጥ የቆየ መታወቂያ እንዲያዘጋጅላት ታደርጋለች። ካዚም ግን ይህ ክፍያ አይበቃም፣ ቀሪውን በኋላ ወስዳለሁ በማለት ዝቶ ሰነዱን ይሰጣታል። ሶና ሰነዱን ለፖሊስ አቅርባ ጆርን በነጻ ታስወጣዋለች። ጆር ከስር ቢወጣም በሶናና በልጇ ሙራት መካከል ያለው ግንኙነት ይበላሻል። ሶና ልጇ ጆርን አሳልፎ በመስጠቱ ከእንግዲህ ልጅ አይደለህም ብላ ታባርረዋለች። እዚህ ጋር ሶና በእውነትም አእምሮዋ መታመሙን እንረዳለን። ጆር የሞተው ባሏ ባይሆንም ባሏን ስለሚመስላት ብቻ እሱን አምኖ የመቀበል አባዜ ተጠናውቷታል። ጆር ለኡማይ ትኩረት ሲሰጥ ስታይ በቅናት ትቃጠላለች። ጆር እሷን እንዲወድና እንዲያገባት ለማድረግም ትጥራለች። ከዚህ በኋላ ታሪኩ ወደ 2014 በኢስታንቡል ወደ ነበረ የጆር ህይወት ይመልሰናል። በዚህ ጊዜ ጆር ተራ ሰው ሳይሆን ከወንድሙ ታንጃል ጋር በመሆን የከተማዋን ወንጀል የሚቆጣጠር ከባድ የማፊያ አባል ነበረ። በዚህ ሰዓት ጆር ፉሊያ የተባለ ሴትን አፍቅሮ አግብቶ ነበረ። ነገር ግን ያልታሰበው ነገር የጆር ታላቅ ወንድም ታንጃልም ፉሊያን በሚስጥር ያፈቅራት ነበረ። ጆር ፉሊያ እርጉዝ መሆኗን በመጨረሻ ህይወቱ ፈገግ አለችልኝ ወራሽ አገኘው ብሎ በደስታ ተሞልቶ እያለ አንድ ቀን ጆር ስራ ላይ ሆኖ ለሚስቱ ለፉሊያ ደውሎ እንደሚቆይ ይነግራታል። በዚህ መሃል በሩ ይንኳኳል። ፉሊያ በሩን ስትከፍተው የቆመው የጆር ወንድም ታንጃል ነበረ። ታንጃል በውስጡ የያዘው ቅናትና ክፋት በዚህ ምሽት ወደ አስከፊ ድርጊት ሊቀየር እንደሆነ እንረዳለን። ታንጃል ሰክሮ በወንድሙ በጆር ቤት በራፍ ላይ ስለቆመ ፉሊያ ምንም እንኳን ብትፈራም የባሏን ወንድም ወደ ውስጥ ታስገባዋለች። ታንጃል ግን ለወንድሙ ሚስት ያለውን የተከለከለ ፍቅር ይገልጽላታል። ከኔ ጋር እንድትሆኝ ይፈልጋለሁ በማለት ሊደፍራት ይሞክራል። ፉሊያ ግን ክብሯን ለመጠበቅ በሙሉ ኃይሏ ትታገላለች። በዚህ የተበሳጨውና በስካር ናውዞ የነበረው ታንጃል ፉሊያን መምታት ይጀምራል። በመጨረሻም ሽጉጡን አውጥቶ ሆዷ ላይ ተኩስባታል። ጆር ወደ ቤት ሲመለስ ያየው ነገር የሚሰቀጥጥ ነበረ። ነፍሰ ጡር ሚስቱ ሞታለች። ወንድሙ ታንጃል ደግሞ በዛው አልጋ ላይ ሰክሮ ተኝቷል። ጆር ወንድሙን ገሎ ሊበቀለው ቢፈልግም የገዛ ስጋውን ለመግደል ጨካኝ መሆን አልቻለም። በማግስቱ ጋዜጠኞች ሁሉ ጆር ሚስቱንና ልጁን ገደለ በሚል የሐሰት ወሬ ይሞላሉ። ጆር ወንድሙን አሳልፈው ከመስጠትና በሐሰት ከመታሰር ይልቅ ወደ አርሜኒያ መሰደድን ይመርጣል። ለዓመታት ተሸሽጎ ከቆየ በኋላ ፖሊሶች መደበቂያውን ሲያውቁበት ድንበር ጥሶ ወደ ቱርክ ሲመለስ ነበረ በትከሻው ላይ በጥይት የቆሰለውና በኡማይ ቤት የተጠለለው። ጆር በኡማይ ቤት በቆየባቸው ቀናት ከመሊክ ጋር ያለው ግንኙነት እጅግ ይጠነክራል። መሊክን የሚያየው እንደ ራሱ ልጅ ነበረ። መሊክ ትንሽ በግ እንደሚፈልግ በነገረው መሰረት ጆን ህፃኑን ለማስደሰት ቃል ይገባለታል። ከአፋን ያላገኘውን የአባትነት ፍቅር እሱ እንደሚሰጠውም ይነግረዋል። በማግስቱ ጠዋት መሊክ በሩን ሲከፍት የፈለገውን ጠቦት በሩ ላይ ያገኘዋል። ነገር ግን ጆር የለም። ጆር ፖሊሶችና አፋን አደጋ እንደሚያመጡባቸው በማሰብ ኡማይንና ልጆቿን ጥሎ ለመሄድ ወስኖ ነበረ። ኡማይ ጆር መሄዱን ስታውቅ በልቧ ታዝናለች። ሆኖም ገና ሳይርቅ ታገኘዋለች። ስላደረገላት መልካም ነገር ሁሉ ካመሰገነችው በኋላ የሟች አባቷን ውድ ሰዓት በስጦታ ሰጥተው ይሄ ሰዓት የአባቴ ትዝታ ነው፣ ሁልጊዜም ሰዓቱን ስትመለከት እኛንና አብረን ያሳለፍነውን ጊዜ እንድታስታውስ ይሁን ትለዋለች። ጆር በስጦታው ልቡ ተነክቶ ኡማይን እያመሰገነ ጉዞውን ይቀጥላል። ሆኖም ይህንን ስንብት የመጨረሻ ላይሆን እንደሚችልና የአፋን ጥላቻ ገና ሌላ አደጋ ይዞ እንደሚመጣ ይሰማቸዋል። ጆር የኡማይን አባት ሰዓት ተቀብሎ ለመሄድ ሲሞክር ድካምና ህመም አሸንፎት መሬት ላይ ወድቃል። ኡማይ በድጋሚ ወደ ቤት አስገብታ ለቀናት በታማኝነት ስትንከባከበው ትቆያለች። በዚህ እንክብካቤ ወቅት በሁለቱም መካከል ጥልቅ የሆነ የመሳሳብ ስሜት ይፈጠራል። ሁለቱም እርስ በርስ ቢዋደዱም ያለፉባቸው መከራዎችና አሁንም ያሉባቸው አደጋዎች ስሜታቸውን በግልጽ ለመነጋገር እንቅፋት ይሆኑባቸዋል። ኡማይ ከአፋን ጭካኔ ተላቃ ከጆር ጋር የምታሳልፈው ጊዜ የሰላም እስትንፋስ ሆኗታል። በሌላ በኩል የአፋን ህይወት ቁልቁል እየተንሸራተተ ነው። በየቀኑ ሰክሮ እያደረ አዲሷን ሚስቱን በስማት እንደ ኡማይ ልትሆኛችም እያለ ያዋርዳታል። አፋን ለኡማይ ያለው ስሜት ጤናማ ፍቅር ሳይሆን የባለቤትነት በሽታ ነው። ምክንያቱም ኡማይና ልጆቿን እንደ ንብረቱ ስለማያቸው የሷ ማምለጥ ለሱ ትልቅ የስነ ልቦና ስብራት ሆኖበታል። አፋን ገና በልጅነቱ በደረሰበት የአእምሮ ጠባሳ ምክንያት ስብዕና የጎደለውና በሰዎች ላይ ጥቃት በማድረስ የበላይነቱን ለማረጋገጥ የሚሞክር ታማሚ ሆኗል። የአፋን የልጅነት ቁስል መነሻው አባቱ ነው። የአፋን አባት ወንድ ልጅ ብቻ የሚፈልግ ጨካኝ ሰው ነበረ። እናቱ አሊያ ሴት ልጅ ስትወልድ አባቱ ሊገላት ስለዛተ እናቱ ህፃኗን ወደ ማሳደጊያ ጣቢያ ለመስጠት ተገደደች። አፋን እንዳደገ ይህች የጠፋች እህቱን ፍለጋ ላይ ነው። አሁንም ባለጸጋ ቢሆንም ውስጡ ግን በብቸኝነትና በበቀል የተሞላ ነው። ታሪኩ ወደ ኋላ ተመልሶ ኡማይ ለምን አፋንን እንዳገባቸው ያስረዳል። ኡማይ ወላጆቿን አጣ በድህነት ትኖር ነበረ። ታላቅ እህቷ ሶና ከባሏ ከሰርሃን ጋር ለመኖር ኡማይን ብቻዋን ጥላት ሄደች።
ኡማይ መጠጊያ ስታጣ ነበር ከአፋን ጋር ለመጋባት የተገደደችው። ኡማይ የአፋናን ህይወት ለመለወጥ ብትጥርም እሱ ግን በጭካኔና በድብደባ ይመልስላት ነበር። አንድ ምሽት አፋን እንደተለመደው በከተማ ውስጥ በሚገኝ መጠጥ ቤት ሰክሮ እያለ ታሪኩን የሚቀይር አዲስ ክስተት ይፈጠራል። ሙራት እናቱ ከቤት ስላባረረችው ወደ አፋን ቪላ ሄዶ መጠጊያ ይጠይቃል። ነገር ግን አፋን ሙራትን እንደ ሰው ሳይሆን እንደ ሰላይ ነበር የሚያየው። ወደ እናቱ ቤት ተመለስና የኡማይና የጆርን አንዳንድ እንቅስቃሴዎች ንገረኝ በማለት መልሶ ይልከዋል። ሙራትም ጆር በአብዛኛው ጊዜውን ኡማይ ጋር እንደሚያሳልፍ ለአፋን ይነግረዋል። እውነተኛ አባቱ ቢሆን ኖሮ ከ20 ዓመታት በኋላ ተመልሶ ሲመጣ እናቱ ጋር እንጂ እህቷ ጋር አይቀመጥም ነበር በማለት ጥርጣሬውን ያረጋግጥለታል። አፋን ይህንን ሰምቶ ጆርን በወጥመድ ለመያዝ አዲስ ስልት ይነድፋል። በሌላ በኩል ሰነድ አጭበርባሪው ካዚም ሰክሮ ሶና ቤት ይሄዳል። የሰጠችው መኪናና ወርቅ እንዳልበቃው በመግለጽ ሶናን ለማስገደድና ክብሯን ለመንካት ይሞክራል። በዚያ አስከፊ ሰዓት ጆር ደርሶ ሶናን ይታደጋታል። ካዚምንም በጣም ደብድቦ በመኪናው ኋላ ሳጥን ውስጥ በመዝጋት ወደ ባህር ዳርቻ ወስዶት ከእንግዲህ ወደ እነዚህ ሴቶች ብትቀርብ እገልሃለሁ ብሎ ካስጠነቀቀው በኋላ ሶና የሰጠችውን መኪና ቀምቶ በመውሰድ ለሶና ይመልስላታል። ጆር ስላደረገችለት መስዋዕትነት ሶናን ያመሰግናታል። ከዚህ በኋላ አፋን ሶናን በሚስጥር ያገኛታል። ኡማይን ወደ እኔ ካልመለስሽልኝ የባለቤትሽን የጆርን የሐሰት ማንነት ለፖሊስ ያጋልጣለሁ ብሎ ያስፈራራታል። ሶና ጆርን ከእስር ለማዳን ስትል አንድ እንግዳ ሐሳብ ታመጣለች። ሁሉም ጆር እውነተኛ ባሏ መሆኑን እንዲያምኑ የጋብቻ ቃላችንን የምናድስበት ትልቅ የሰርግ ድግስ እናዘጋጃለን ትላለች። ይህንን ሐሳብ ለጆር ብታቀርብለትም ጆር ግን አሁን ማግባት አልፈልግም በማለት ጥያቄዋን ውድቅ ያደርገዋል። ጆር ለሶና እምቢተኛ የሆነው ለኡማይ ካለው ጥልቅ ፍቅር የተነሳ ነው። ሁለቱም በዝምታ ቢተያዩም ልባቸው ግን ተቆራኝቷል። ሆኖም ጆር ስሜቱን መግለጽ አይችልም። ምክንያቱም አንደኛ ኡማይ ገና ከአፋን ጋር በህግ አልተፋታችም፣ ሁለተኛ ሶና ጆርጅን ለማዳን ስትል ባሌ ነው ብላ ስለመሰከረች ኡማይን ቢያፈቅራትም የእህትማማቾቹን ግንኙነት ማፍረስ እንደሚሆን ያውቃል። ሶስተኛው ደግሞ የሱ ያለፈ የማፊያ ታሪክ ኡማይን ይበልጥ አደጋ ላይ ይጥላታል ብሎ ይፈራል። ጆር እምቢ ካላት በኋላ ሶና ወደ ክፍሏ ገብታ የሰርግ ልብሷን እየቀደደች ታለቅሳለች። ጆር ባለቤቴ እንዳልሆነ አውቃለሁ፣ ዝም ብዬ ነው የምታለለው በማለት እውነቱን ለራሷ ትናገራለች። ነገር ግን ኡማይ የእህቷን ስቃይ ማየት ስላልቻለች የባንክ ሂሳቧን በሙሉ ዘግታ ገንዘቡን ለሰርጉ ዝግጅት እንዲውል ታደርጋለች። ኡማይ ጆርን አግባብታ ለሶና ፍቃደኛ እንዲሆን ታደርገዋለች። ኡማይ ይህንን ያደረገችው ለእህቷ ስትል እንጂ ልቧ ግን በጆር ፍቅር እየተቃጠለ ነበረ። ከዚህ በኋላ የሰርጉ ቀን ደረሰ። አፋን ጆርን ለማሸማቀቅ ሲል የሟች የሰራሃንን የሶናን እውነተኛ ባል ዘመዶች ወደ ሰርጉ እንዲመጡ ያደርጋል። ጆር እነዚህን ሰዎች ስለማያውቃቸው ይጋለጣል ብሎ አፋን ተስፋ አድርጎ ነበረ። ሆኖም ጆር በሰርጉ ላይ ምንም ደስታ አይታይበትም ነበረ። አይኑ ሁልጊዜ ኡማይ ላይ ነው። እንዲያውም ከሙሽራዋ ከሶና ጋር ከመነሳት ይልቅ ከኡማይና ከልጆቿ ጋር ፎቶ መነሳት ይመርጣል። የሰራሃን ዘመዶች መጥተው ጆርን ቢያዩትም ከ20 ዓመት በኋላ ሰው ሊቀየር ስለሚችል እርግጠኛ መሆን ያቅታቸዋል። አፋን ሰርጉን ለማበላሸትና ጆርን ለመግደል ሽጉጡን አውጥቶ ነበረ። ነገር ግን በመጨረሻ ሰዓት ሐሳቡን ቀይሮ ወደ ሰማይ ተኩሷል። ሰዎቹም በድንጋጤ ይበታተናሉ፣ ሰርጉም ይበላሻል። ጆር በዚህ ሁሉ ትርምስ ተማሮ ሰርጉን ጥሎ ይጠፋል። ሶናም በድጋሚ ተስፋ ቆርጣ ስቅስቅ ብላ ታለቅሳለች። ሙራትና አፋን ደግሞ ሙሽራው ጠፋ በማለት አዲስ ሴራ ማጠንጠን ይጀምራሉ። ሁኔታ ሁሉ ግራ የገባው ህፃኑ መሊክ በጣም የሚወደውን ጆርን ፍለጋ በሌሊት ብቻውን ከቤት ይወጣል። መሊክ ጆርን አባት አድርጎ ስለሳለው ያለሱ መኖር አልቻለም። ነገር ግን መንገዱን ስቶ በጨለማ ውስጥ ብቻውን ይቀራል። ጆር በመንገድ ላይ ሲሄድ መሊክን መሬት ላይ ተቀምጦ ሲያለቅስ ያገኘዋል። መሊክንም አቅፎ ሲያረጋጋው ህፃኑ ያየውን መጥፎ ህልም ይነግረዋል። ጥቁር መኪናዎች መጥተው ሲወስዱት ለዘላለምም ሲጠፋ እንዳየው ይነግረዋል። ይሄኔ ጆር መሊክን ከእንግዲህ ትቼ አልሄድም ብሎ ቃል በመግባት ወደ ቤት ይመልሰዋል። ነገር ግን ብዙም ሳይቆይ የመሊክ ህልም እውን ይሆናል። ጥቁር መኪኖች ጆርን ከበቡት። ከውስጡም ወንድሙ ተንጃል በጠና ታሞና በጸጸት ተውጦ ይወጣል። ተንጃል ሊሞት ጥቂት ቀናት እንደቀሩት ነግሮት ይቅርታ ቢጠይቀው ጆር ግን ሚስቱና ልጁን የገደለበትን ቂም መርሳት ስላልቻለ ጥሎት ይሄዳል። በሌላ በኩል ኡማይ በአፋን ላይ የፍቺ ክስ መስርታ ስትመለስ ተንጃልን ታገኘዋለች። ተንጃል ራሱን አስተዋውቆ ስለ ጆር የልጅነት ታሪክ ይነግራታል። ሁለቱም በቱርክ ጎዳናዎች ላይ ተጥለው የነበሩ ስደተኞች እንደነበሩ፣ ጆርን ለማዳን ሲል መጀመሪያ ስርቆት እንደጀመረና በኋላም እንዴት የማፊያ መሪዎች እንደሆኑ ይተርክላታል። ተንጃል ጥፋቱን ሁሉ አምኖ ኡማይ ጆርን እንድታስታርቀው ይለምናታል። ጆን እኔን ይቅር እንዲለኝ እርጂኝ፣ የሰራሁትን ግፍ ማጠብ እፈልጋለሁ ይላታል። ከጥቂት ቀናት በኋላ የተንጃል ሰዎች መጥተው ጆርን ወንድም ሊሞት ነው ብለው ይወስዱታል። ጆር ሆስፒታል ደርሶ ወንድሙን በመጨረሻው የህይወት ሰዓት ያገኘዋል። ተንጃል በህመም እየተሰቃየ ጆርን ተመልክቶ እንዲህ ይለዋል፣ ወንድሜ ላደረኩብህ በደል ሁሉ ይቅር በለኝ። ንብረቴና ስልጣኔን ሁሉ ላንተና ለኡማይ ትቼላቸዋለሁ። ከእንግዲህ አፋን ሊነካህ አይችልም ብሎ ከነገረው በኋላ አንድ ትልቅ ሚስጥር የያዘ ደብዳቤ ይሰጠዋል።
ተንጃል በህይወቱ መጨረሻ ላይ በሰራው በደል ከፍተኛ የህሊና ጸጸት ውስጥ ይገባል። ለጆር የደረሰበትን ግፍ ለማካካስ ሲል የሚከተሉትን እርምጃዎች ይወስዳል። ሁሉንም ንብረቶቹንና ጥሪቶቹን ለጆር በውርስ ስም በይፋ ያስረክባል። የጆር ወንድም ሚስትና ልጁን የገደለው እሱ ራሱ መሆኑን ለፖሊስ በጽሁፍም ያረጋግጣል። በዚህም ምክንያት ለረጅም ጊዜ በስህተት ሲታደን የነበረው ጆር ከእስርና ከስደት ነፃ ይሆናል። ተንጃል ከመሞቱ በፊት ጆር እንዲገለውና የሚስቱንና የልጁን በቀል እንዲወጣ ይጠይቀዋል። ነገር ግን ጆን እጁን በደም ላለማበላሸትና ሰላምን በመምረጥ ተንጃልን ትቶት ይሄዳል። ኦማይ ቪላውን ጥላ ካኮበለለች በኋላ የአፋን ህይወት ወደ ሲኦልነት ይለወጣል። አፋን ቁጣውን መቆጣጠር አቅቶት አዲሷ ሚስቱን በየቀኑ መደብደብና በማንገላታት ከፍተኛ ስቃይ ያደርስባታል። እናቷ አሊያ እንኳን ልጇን መቆጣጠር አልቻለችም። በተለይ ኡማይ ፍቺ እንደጠየቀች ሲያውቅ አፋን ሙሉ በሙሉ ጭንቅላቱን ይሰጣል። አፋን ለደረሰበት ውድቀት ሁሉ ተጠያቂ ልጁ እንደሆነ ያስባል። ይሄ ልጅ ባይወለድ ኖሮ ሚስቴን አላጣም ነበር በሚል እኩይ አስተሳሰብ ልጁን ወደ ባህር ዳርቻ ወስዶ ሊጥለው ይሞክራል። ሆኖም አሊያ በወቅቱ ደርሳ ልጁንም ከሞት ታድነዋለች። ልጁንም ለእናቱ ትመልሳለች። ይሄ ድርጊት የአፋን አይምሮ ጤና በጣም መታወኩን ለቤተሰቡ ያረጋግጣል። አሊያ ልጇን ለማዳን ብቸኛው መንገድ ሕክምና መሆኑን ትረዳለች። በአንድ ምሽት አፋን በመጠጥ ቤት ሰክሮ ባለበት ወቅት አሊያ ከነርሶች ጋር በመሄድ ልጇን በቁጥጥር ስር አውላ ወደ አእምሮ ሕክምና ማዕከል እንዲወሰድ ታደርገዋለች። ከዚህ በኋላ አሊያ ከብዙ ዓመታት በፊት ጥላት የሄደችውን ልጇን የአፋንን እህት ለማየት ወደ ማሳደጊያው ትሄዳለች። እዚያም አስገራሚ እውነት ትረዳለች። ልጇ እናቷን ይቅር ባትላትም ወንድሟ አፋን ግን ሁልጊዜ እንደሚጠይቃት ትነግራታለች። አፋን በድብቅ እህቱን ይረዳታል። ለልጆቿ ወጪ ሸፍንና አብራው በቪላው እንድትኖር በተደጋጋሚ ለምናት እንደነበረ ትረዳለች። ይሄ ድርጊት አፋን በመጥፎ ባህሪ ውስጥ ደግነትም እንደነበረውና ለቤተሰቡ ያለውን ፍቅር በተለየ መንገድ ይገልጽ እንደነበረ ያሳያል። አሊያ ወደ ማሳደጊያው ሄዳ ልጇን ስታገኝ ልጇ ያሳለፈችውን መራራ ህይወት ትነግራታለች። ሆኖም በዚህ ሁሉ መከራ ውስጥ ወንድሟ አፋን ከጎኗ እንዳልተለየ ትረዳለች። አፋን የእህቱ ልጆች ምርጥ ትምህርት ቤት እንዲገቡ ከማድረጉም በላይ የሚያስፈልጋቸውን ገንዘብ ሁሉ ያሟላ ነበረ። በዚህ ምክንያት ልጆቹ አጎታቸው አፋንን እጅግ ይወዱታል። ልጇ ግን እናቷ አሊያም በፍጹም ይቅር እንደማትላትና ዳግመኛ ማየት እንደማትፈልግ በቁጣ ትነግራታለች። በማግስቱ አፋን በሕክምና ማዕከል ውስጥ ሆኖ ለመውጣት ስለወሰነ ብቸኛው መንገድ ከዶክተሩ ጋር በግልጽ መነጋገር መሆኑን ይረዳል። አፋን ገና በልጅነቱ እህቱ በማሳደጊያ ስትጣል ያየውን ድንጋጤ ለዶክተሩ ይነግረዋል። እናቱ ምንም እንዳልተፈጠረ ሆና መኖሯ በሱ ውስጥ ከፍተኛ ጥላቻ እንደፈጠረበትም ይናገራል። ዶክተሩ የአፋንን የልብ ስብራት ተረድቶ በዚያው ቀን እንዲወጣ ይፈቅድለታል። አፋን ግን ወደ ቤተሰቡ ጋር የሚመለሰው በተለየ ማንነትና ለመበቀል ተዘጋጅቶ ነበረ። ቤቱ እንደደረሰ ሁሉንም ሰራተኞች ያባረራል። እናቱ አሊያ ራሷን ችላ እንድትኖርና እንድትሰቃይ ያደርጋታል። ያክስቱንም ልጅ ከዛሬ ጀምሮ የግል ሹፌሩ ሆኖ እንደሚሰራ በመናገር ማዋረድ ይጀምራል። ከዚህ በኋላ አፋን ተለውጫለሁ በማለት ስጦታዎችን ገዝቶ ወደ ኡማይ ቤት ይሄዳል። ይሁን እንጂ ኡማይ ለንግግሩ ቦታ አትሰጠውም። ልትፈታውና ልጇን ይዛ ለብቻዋ ለመኖር እንደወሰነች ትነግረዋለች። በዚህ የተበሳጨው አፋን ወደ ኡማይ እርሻ ቦታ ሄዶ እሳት ይለኩሳል። በወቅቱ ትንሹ መሊክ ከበጉ ጋር እዛ እየተጫወተ ነበረ። በዚህ ሰዓት ጆር ደርሶ መሊክን ከእሳቱ ውስጥ ያተርፈዋል። ኡማይ ከቃጠለው በኋላ የአፋንን መቁጠሪያ መሬት ላይ ወድቆ ስላገኘችው እሳቱን የለኮሰው እሱ መሆኑን ታረጋግጣለች። በማግስቱ ኡማይ በንዴት ወደ ቪላው ሄዳ አፋን ላይ ተተኩሳለች። ነገር ግን ጥይቱ አፋንን ስቶ ያክስቱ ልጅ ትከሻ ላይ ያርፋል። ከዚህ በኋላ ኡማይን በፍጥነት ከአካባቢው ትሰወራለች። ወዲያውኑ አፋይ ከኡማይ ጠበቃ ጋር በድብቅ ተገናኝቶ ኡማይ የፍቺ ክሱን እንድትሸነፍ ትልቅ ጉቦ ይሰጠዋል። በመጨረሻም ሶናን በስልክ ደውሎ እንድታገኘው ቀጠሮ ይይዛል። አፋን ሶናን በማግባባት ለፍርድ ቤት ምስክር እንድትቆምለት ያደርጋል። አፋን ሶናን የተጠቀመባት ለኡማይ መልካም ባል ነበረ ብላ እንድትመሰክር ሲሆን ሶናም ኡማይ ወደ ቀድሞ ባሏ እንድትመለስና ቤተሰቡ እንዲሰበሰብ በማሰብ ተስማማለች። ነገር ግን ነገሩ በዚህ ብቻ አላበቃም። አፋን የሶና ልጅ ሙራትን እንደማስፈራሪያ ይጠቀምበት። ሙራት በቁማር ከፍተኛ ዕዳ ውስጥ ስለነበረ አፋን ከኔ ጎን ካልቀምሽ ልጁን ይገሉታል በማለት ሶናን ያስፈራራታል። በፍርድ ቤቱ ቀንም ሶናና ጠበቆቹ ለአፋን ድጋፍ ሰጥተው ሊያሸንፉ ሲሉ የአፋን ያጎት ልጅ እውነቱን በመናገሩና ለኡማይ ምስክር በመሆኑ ዳኛው ኡማይ ከአፋን እንድትፋታና ነፃ እንድትሆን ይወስናል። ከችሎቱ በኋላ ሙራት በቁማር ዕዳው ምክንያት በካዚም በጣም ተደብድቦ ወደ ቤት ይመለሳል። በዚህ ጊዜ ሙራት ለአፋን መረጃ ሲያቀብል በመቆየቱ ጥፋተኝነት ይሰማዋል። ምክንያቱም ጆር ወደ ካዚም ካፌ በመሄድ ሙራት የነበረበትን ዕዳ በሙሉ ከከፈለለት በኋላ ካዚምን ዳግመኛ ወደ ሙራት እንዳይቀርብ ያስጠነቅቀዋል። በዚህ መሃል አንድ ትልቅ ሚስጥር ይወጣል። ጆር ታላቅ ወንድሙ ከሞተ በኋላ የቡድኑ መሪ ሆኗል። ይሄ ሚስጥር ደግሞ ካዚም ለአፋን ይነግረዋል። ከዚህ በኋላ ጆር ለኡማይ የጋብቻ ጥያቄ ስላቀረበላት ትስማማለች። ነገር ግን አፋን ጆርን ለብቻው ጠርቶ እውነተኛ ማንነቱን እንደሚያውቅና ለፖሊስ አሳልፎ እንደሚሰጠው ይዘትበታል።
ጆን ለአፋን ማስፈራሪያ ሳይበገር ትቶ ሲሄድ አፋን ከጀርባው ሽጉጥ ይተኩስበታል። ጆን በሞትና በህይወት መካከል ሆኖ ወደ ሆስፒታል ሲወሰድ አፋን ደግሞ በሰላም ሄዶ ለፖሊስ እጁን ይሰጣል። ከጥቂት ቀናት በኋላ ጆን ከሆስፒታል ወጥቶ ለስራ ጉዳይ ወደ ኢስታንቡል ይሄዳል። ሲመለስም ኡማይን ዳግመኛ ጠይቋት በደስታ አብረው መኖር ይጀምራሉ። ይሄኔ አፋን እስር ቤት ውስጥ ሆኖ ካለፈው ስህተቱ ለመማር የስነ ልቦና ባለሙያ እርዳታ ማግኘት ይጀምራል። በስማ እስር ቤት ልጠይቀው ስትሄድ አፋን ሲወጣ ካሳ እንደሚከፍላትና እንደ ኡማይ አይነት በደል በሷ ላይ እንደማይፈጽም ቃል ይገባላታል። በመጨረሻም ኡማይ ከዓመታት ስቃይ በኋላ ከምትወደው ከጆን ጋር ደስተኛ ህይወት መምራት ይጀምራሉ። እዚህ ጋር ፊልሙ ያበቃል።